ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጤንነት እንዴት ነው? አፍያ ሁሉ ነገር አማን ነው? እኔ ጋር አልሐምዱሊላህ። ስራ እንዴት ነው? የረመዳን ስራ አላህ ያቅልላችሁ። የረመዳን እንግዲህ አፍጥር በጎመን ብያለሁኝ። አይቤ ረክሶልን በአሁኑ ሰዓት አልሐምዱሊላህ። እና አይቤውን ትንሽ ተያይዘነዋል ከጎመን ጋር ማለት ነው። እና አፍጥር አይቤ በጎመን እዚህ ጋር ሾርባ አለ ማለት ነው። እና በቃ አፍጥር አይቤ በጎመን ላሳያችሁ። ያው የሁሉም እንትን ስለሚለያይ ሙያ የኔው ሙያ ደግሞ እስኪ ላሳያችሁ በትንሹ ማለት ነው። አሁን ጎመን ልከትፍ ነው። ያው ጎመኑን አዘጋጅቼዋለሁ በነገራችን ላይ አጥቤ ቆሻሻውን ለቅሜ ማለት ነው። ትል ምናምን ትንሽ ነበረው እና አዘጋጅቼዋለሁ። እና ውዶቼ ተከታተሉኝ፣ በቅንነት ቤተሰብ አድርጉኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ እንዳይረሳችሁ። እንግዲህ የከተፍኩት ይህን ይመስላል። ይሄን እነዚህን ፍሬዎች ማለት ነው ወገቤ ወላሂ እንዴት እንደቆረጠው ቀላል አይደለም። አዎ እጄና መክተፋው አረንጓዴ አድርጎናል። አረንጓዴ ቀለም ቀብቶናል ጎመኑ እና ወንዶቼ ስጠብሰውና ስቀላቅለው ያው ነፍስያ ያረቢ ወላሂ ድክም ነው ያደረገኝ። ቢስሚላ እና ስጠብሰውና ከአይቤው ጋር አንድ ላይ ሳረገው አሳያችኋለሁኝ። እስከዛ ደቂቃው እንዳይበዛባችሁ እንግዲህ በዚሁ ላቁመው ማለት ነው።
ይሄንን ያክል በቅቶታል ማለት ነው። አሁን ከአይቤ ጋር ነው የማደርገው። አይቤው ይሄ ይመስላል። ባለፈ ጾም ከመያዙ በፊት ማለት ነው የዚህን ያክል አይቤ 6 ከ50 እና 7 እና 6 ከ50 ነበረ። አሁን ግን ከዚህ የሚበልጥ አሁን የሰራሁለት ማለት ነው 400 ብር ነው የገዛሁት። ከዚህ ከግማሹ በላይ ሰርቼዋለሁኝ። ይሄ ግማሹ ወይም ከግማሽ የሚያንስ ነው እና ልክስ ነው ያለው። እንግዲህ ብሉ ረክሷል፣ ብሉ። ይሄኛው ያው በእጅ ሽት አድርጌው እንደዚህ ሆኗል። ከመጀመሪያ በፍሪጅ ውስጥ ስለነበረ ማለት ነው ፍትፍት ብሎ ነበረ። ከዛ በእጅ ያሽችው እንደዚህ ሆኗል ማለት ነው። ፍሪጅ ውስጥ ስላስገባው ትንሽ እንትን ቀዝቃዛ ስለሆነ ይሄኛው ሞቅ በረድኩና መልሼ ጣልኩት ማለት ነው።
ይህን ይመስላል። ቆይ እሸት አድርጌ አሳያችኋለሁ። አይቤካ ይህን ይመስላል። ቢስሚላ ወደኩ። ከጎመን ሲደባለቅ አልተጣራ መሰለኝ። አይቤ በጎመን እና ቅድም ጊዜ ማለት ነው ሳሳያችሁ ሙሉውን እያቆራረጥኩ ባሳያችሁም እንትን ነጭ ምንድን ነው ጨው ማለት ነው። ነጭ አሶ ስለምንለው ነጭ ጨው ልላችሁ ነው እኔ እና ብንትኑ ነው በምጣዱ ላይ ነው እናስገባበት። አሁን ግን ስለረሳሁት መጨረሻ ላይ አስገብቻለሁ ማለት ነው። ይሄኛው ደግሞ ሲዘጋጅ ቅቤና ሚጥሚጣ አስገባበታለሁ ማለት ነው። እናንተ ግን ደቂቃው እንዳይበዛባችሁ በዚሁ ላሰናብታችሁ ውዶቼ። በቅንነት ቤተሰብ አድርጉኝ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እናቴ ተክሙላ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።